የአማራ ሕዝብ ታሪክ ከጥንት እስከ ዛሬ። አማራ ማለት በኢትዮጵያ የታሪክ ሂደት ውስጥ ጉልህ ስፍራ ያለው የራሱ የሆነ ጥልቅ ባህል፣ ቋንቋና ስርወ መንግስት ያለው ታላቅ ሕዝብ ነው። በዚህ ቪዲዮ የአማራ ሕዝብ አመጣጥ፣ የጥንታዊ ስልጣኔዎች ባለቤትነትና ለሃይማኖትና ለጽሑፍ እድገት ያደረገው አስተዋጽኦ እንዲሁም በኢትዮጵያ ግንባታ ውስጥ የነበረው ሚና በዝርዝር እንመለከታለን። የአማራ ሕዝብ አመጣጥና ጥንታዊነት። የታሪክ ተመራማሪዎች እንደሚገልጹት የአማራ ሕዝብ ከጥንታዊ የኢትዮጵያ ስልጣኔ ጋር የተቆራኘ ነው። አማራ የሚለው ስም ትርጉሙ በብዙ መንገድ ይተረጎማል። አንዳንዶቹ አም ሕዝብና ሐራ ነፃ ከሚል ቃላት የወጣ ነፃ ሕዝብ ማለት ነው ይላሉ። የአማራ ሕዝብ ሰፈራ በታሪክ እንደሚታወቀው በመካከለኛው የኢትዮጵያ ክፍል ቤተ አማራ የጀመረ መሆኑ ነው። በአክሱም ስልጣኔ መዳከም በኋላ የአማራ ነገስታት የነበራቸው ሚና፣ የአገው ዛጉዌ ስርወ መንግስትና የአማራ መኳንንት ግንኙነት፣ የሶሎሞናዊ ስርወ መንግስት መነሳት። በ1270 ዓ.ም አጼ ይኩኖ አምላክ ስልጣን ከያዙ በኋላ የአማራ ነገስታት ለዘመናት ኢትዮጵያን መርተዋል። ይህ ዘመን የአማራ ባህል፣ ቋንቋና ስነ ጽሑፍ በከፍተኛ ሁኔታ የተስፋፋበት ወቅት ነው። ቁልፍ ክስተቶች፣ የአጼ አምደ ጽዮን ወታደራዊ ዘመቻዎችና የግዛት መስፋፋት፣ የአጼ ዘርዓ ያዕቆብ የሃይማኖት የሥነ ጽሑፍ ተሐድሶ፣ የመካከለኛው ዘመን የአማራ ነገስታት ተንቀሳቃሽ ከተማ ድንኳን ከተማ ባህል ነው። የጎንደር ስልጣኔና ጥበብ። በ17ኛው ክፍለ ዘመን አጼ ፋሲለደስ ጎንደር ዋና ከተማ ማድረጋቸው ለአማራ ሕዝብ የጥበብና የህንፃ ግንባታ ከፍተኛ ምዕራፍ ነበር። የጎንደር ስልጣኔ በስዕል፣ በሙዚቃ በተለየ በቅኔና በዜማ እንዲሁም በስነ ጽሑፍ ወደር የለውም። የፋሲል ግንብ ግንባታ፣ የምህንድስና ጥበብ፣ የቅኔና የደብተራ ትምህርት መስፋፋት፣ የዘመነ መኳንንት መጀመሪያ፣ የአካባቢዎች መሪዎች መነሳት፣ የኢትዮጵያ ዘመናዊ አንድነትና አማራ። በ19ኛው ክፍለ ዘመን ኢትዮጵያ መልሶ አንድ ለማድረግ የተነሱ መሪዎች ከአማራ ሕዝብ የወጡና የአማራ ወታደራዊ ስልት የተጠቀሙ ነበሩ። ዋና አጼ ቴዎድሮስና የዘመናት ራዕይ። አጼ ምኒልክና የአድዋ ድል። የአማራ ገበሬ ተዋጊ ለሀገር ነጻነት የከፈለው መስዋዕትነት በቀላል የሚታይ አይደለም። አማርኛ ቋንቋ እንደ ሀገር አቀፍ መገናኛ የመሆኑ ታሪካዊ ሂደት፣ ባህል፣ ቋንቋና ማህበራዊ እሴቶች። የአማራ ሕዝብ ጨዋነቱ፣ በእንግዳ ተቀባይነቱ፣ በጀግንነቱ ይታወቃል። የግብርና ስራ የህይወቱ መሰረት ሲሆን፣ ሃይማኖት ደግሞ የማህበረሰባዊ ትስስሩ ዋልታ ነው። ባህላዊ መገለጫው፣ የእስክስታ አይነቶች ጎንደር፣ ወሎ፣ ጎጃም፣ ሸዋ። የአማራ ጥበብ፣ ልብስ ስፌት፣ የመቻቻልና የአብሮነት እሴቶች። በተለይ በወሎ አካባቢ ያለው የሃይማኖት እኩልነት በጣም የሚያስቀና ነው። የአማራ ሕዝብ ታሪክ የኢትዮጵያ ታሪክ የጀርባ አጥንት ነው። ካለፈው ታላቅነት ተምሮ ለወደፊት ብሩህ ተስፋ መስራት የትውልዱ ድርሻ ነው። ይህ ቪዲዮ ስለተመለከታችሁት እናመሰግናለን። ሳብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ሰላም ጤና ይስጥልኝ።